ሰላም ጋይስ እንዴት ናችሁ? ሶሪ በጣም ጠፍቻለሁ፣ አልተመቸኝም ነበረ። ከአዲሱ ቤት ከቀየርኩ በኋላ በጣም ነገሮች አልተመቻቸሉኝም፣ ለዛ ነው የጠፋሁት። ዛሬ ደግሞ የመጣሁበት አንድ ነገር ኢንተርኔት ላይ ሲዘዋወር አይቼ ዊችስ እስራኤል እና ኢራን በሚያደርጉት ጦርነት በጣም በቃ ተሰማኝ። እኔ እንጃ ደስታው ከምንም በላይ ነው። እንደው ፍልስጤን ነፃ ወጥቶ ባልሰማም ልክ ነፃ እንደወጣ ነው የቆጠርኩትኝ። የባከነው በንጹሃን ደማቸው የባከነው በህፃኖች ላይ እንዲሁም በእናቶች ላይ ብቻ ኖርማል ማንኛውም ሰው ላይ የማይገባ ነገር ስለደረሰባቸው በኢስላም ላይ የሚደርሰው ነገር ሁሉ ያመኛል። በጣም ነው ስሜታዊ የሆንኩትኝ። ኢራንን ሰበብ አድርጎልን አላህ እስራኤል ፍልስጤንን ነጻ ባወጣት ለዚህ ዱአ አድርጉ። እንደው እስከ ዛሬ ለካ ብንተጋገዝ ይህ ሁሉ ደም አይፈስም ነበረ። በየቦታ ያለነው ሙስሊሞች ማለት ነው። ኢሮፕን አሜሪካንን ስትሮንግ የሚያደርጋት ህብረታቸው ነው፣ መተጋገዛቸው ነው። አሜሪካን ስትሮንግ ያደረጋት ወይንም ኢሮፕ ለምሳሌ አንድ ጀርመን ብትነካ አሜሪካን እጁን አጣጥፎ አይቀመጥም። ሌላኛውም ኢሮፕን እጁ ይተጋገዛሉ። ለዛ ነው ህብረታቸው ስትሮንግ የሆነው እና ሙስሊም ላይ ደግሞ ሳይ ሁሉም በቃ በየፊናው ነው እና ኢራን በዚህ 3 ቀን 4 ቀን ውስጥ ግብ ሲፈጠር የመለሰችው ምላሽ ኢራን ለፍልስጤሚያን እንደው አላህ በዚህ ሰበብ ያደርግላቸው፣ አላህ ነጻ ያውጣቸው፣ ገዛን ነጻ ያውጣት፣ አቅሳን ነጻ ያውጣት፣ ሙስሊሞች የረሱል ኡማዎችን በሙሉ ነጻ ያውጣቸው። በጣም ነው ልቤ የተነካው። በጣም በቃ አልቻልኩም። አላህ ነጻ ያውጣቸው። አይገባቸውም፣ ማንኛውም ሙስሊም አይገባቸውም። ግን ፍልስጤሚያን እኔ ትንሽ ያለው ነው ራሱ እንትን የሚሉት የነበረው ጦርነት እንደነበረ ማውቀው ማለት ነው እስካሁን ድረስ እና አላህ ነጻ ያውጣቸው። ዱአ አድርጉ። በጣም ነው ደስ ያለኝ። ነጻ ባይወጣ ራሱ ኢራን ለመለሰው ምላሽ ለእስራኤል በጣም አላህ እንደው ቁባውን ይስጣቸው። አላህ ሰበብ በእነሱ ያድርግና ሶሪያን ነጻ እንዳወጣት